ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ። ለቤተሰቦቻቸው ጸጋና በረከት ይዘው እንዲገቡ አድርጋቸው። ከዲቁና ማዕረግም ወደ ቅስና ማዕረግ አምላካቸውን እንዲያልፉ አንተ ፍቀድላቸው። አንድ ሰው የቅስና ሹመት ለመሾም በሚቆምበት ጊዜ በመጀመሪያ ማህበሩ ክብሩ መልካም እንደሆነ፣ መልካም የትምህርት ቃል ያሰብ እንደሆነ፣ እንግዳ እንደሚቀበል፣ ትሑትና አጽናኝ ይቅር ባይ እንደሆነ፣ ሚስቱም እንደ ቤተክርስቲያን ስርዓት ሕጋዊት እንደሆነች በአንባቢነት ነፍቀ ዲቁና ወይም የዲቁና አገልግሎት እስከ ፍጻሜ የተመሰገነ ሆኖ እንደቆመ ምስክር ይሁኑት። ዛሬ ወንድማችሁ ልጃችሁን እናንተ ሲያገለግል የነበረ ፍቅረ ማርያም ወይም የመጀመሪያ ስሙ ዲያቆን አበበ አሁን ከዲቁና ወደ ቅስና ስለምንሸመው ይገባዋል ወይስ አይገባውም? ይገባዋል። እስቲ ይገባዋል ወይ? ይገባዋል። አክሲዮስ ጸሎተ ሃይማኖት ገቡ። ቅስና የሚሾመው ራስ ዝቅ አድርጎ እጆቹን በደረት ላይ አመሳክሎ የዲያቆንን ልብስ ለብሶና በግራ በትከሻ ሞጣይት አድርጎ ራሱን ገልጦ በመሰዊያ ፊት ላይ ይቁም። በመሰዊያ መድረክ ላይም በጉልበቱ ይንበርከክ። ኤጲስቆጶሱ ያምጡ። በሁለት ቀሳውስት ወንበር ላይ በተቀመጠ ኤጲስቆጶስ ራሱን ዝቅ አድርጎ ብሂለን እንሰይመከ ቀሲሰ ብሂለን እንሰይመከ ቀሲሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ አቡነ ወደዚች አገልግሎት ክፍል ያመጣህን አንተ ነህ። የሰው ልብ የምታጸና ልቡናና ኩላሊት
ለይት የምትመረምር አንተ ነህ። አቤቱ ስለ ብዙ ርኅራኄ ስማን፣ ከሥጋና ከነፍስ ርኵሰት ሁሉ አንጻን። የኃጢአታችንን የበደላችን ደመና እንደ ጥላ አጥፋልን። ለዚህች ለሐዲስ ኪዳን አገልግሎት የተዘጋጀ እንዲሆን ዘንድ ቅዱስ ስምህን በቅንነት ልሸከም ዘንድ ቅዱስ ለሆነ ለምስጢረ ክህነትን ጸንተን እናገለግል ዘንድ በአንድ ልጅ ጸጋና በቅዱስ መንፈስ ግብር ሙላን። በባዕዳን ኃጢአት እንተባበር ዘንድ አምላካችን አትተወን፣ ነገር ግን ዕዳችንን ደምስስልን። ጌታ ሆይ ጽንት እንዳናደርግ ጠብቀን፣ ለምናምን ለእኛ እንድናገርና ወደ ቅዱስ መሠዊያ እንድንቀርብ የሚገባ አእምሮ ስጠን። ሰማይ ሀብት ተስፋ የሚያደርገውን የአገልጋይ ፍቅረ ማርያምን አምላካችን ሆይ ቅስናው ተቀበል። የበረከት ቅስና አድርግለት፣ የመንፈስ ቅዱስ ቅስና አድርግለት። መልከጼዴቅንና አሮንና ዘካርያስን ለክህነት እንደባረክ ፍቅረ ማርያምን አምላካችን ምረጠው። ቅዱስ ስምህ ለሚጠሩ ሁሉ ቸር ነህና ምሕረትህ የበዛ ነውና በሥልጣን ከአንድ ልጅ ከጌታችን ከኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ዛሬም ዘወትር ለዘላለሙ አሜን። ወንበል ኩልነ ጸሎተ ሃይማኖት ይገቡ ሁለታችንን የምትሞላ የጌታችንና ኢየሱስ ክርስቶስ ጸጋ እንደ ራሱ ፈቃድ እንደ እግዚአብሔር አብና እንደ መንፈስ ቅዱስ ፈቃድ በፍርሃት በመንቀጥቀጥ ወጥኖ በተቀደሰችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሂለነ ሰየመከ ቀሲሰ ብሂለነ ሰየመከ ቀሲሰ ብሂለነ ሰየመከ ቀሲሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ እግዚኦ መሐረነ የበረከት ቅስና አድርግለት፣ የስምምነት ቅስና አድርግለት፣ የመንፈስ ቅዱስ ቅስና አድርግለት። ከመንፈስ ቅዱስ ጋር ክብር ላንተ ይገባ ዛሬም ዘወትር ለዘላለሙ አሜን። ሁሉን የሚትም ሁሉን የሚይዝ ሁሉ በቃልህ እንደ ፈቃድህ በፊት ያዘጋጀ ቤቱ ጌታ እግዚአብሔር ሆይ ከፍ ታደርጋት ዘንድ በእርሷ ላይም አለቆች የሆኑትን ታበዛቸው ዘንድ በቃልና በሥራ ደካሞች እንዳይሆኑ ታጸናቸው ዘንድ ወደ ቅድስት ቤተክርስቲያን ሁሉ ጊዜ ተመልከት። በአቅራቢያዎቹ ምክርና ሐሳብ ወደ ቅስና ማዕረግ ወደሚተላለፈው አገልጋይን ፍቅረ ማርያምን ተመልከት። በንጹሕ ልብም ይፈራ ዘንድ ያልተፈጠረውን ከአንተም የማይለየው መንፈስ ቅዱስ ላይ በመንፈስ ቅዱስ ሙላ አድርገው። ንሳ መንፈሰ ቅዱስ ንሳ መንፈሰ ቅዱስ
ጌታ ሆይ ወደ እኛ ወደ አገልግሎታችን ተመልከት። ከኃጢአት ሁሉ አንጻር የቅስና አገልግሎት ያለ ሐሜት ይፈጽም ዘንድ በአገልጋይህን በፍቅረ ማርያም ጸጋና በረከትን አብዛ። ጌታችን አምላካችን ሆይ ሐዋርያትን እንደመረጥክ ሁሉ ፍቅረ ማርያምን የሐዋርያትን በረከትን አሳድርበት። ብሂለነ ንሰይመከ ቀሲሰ ብሂለነ ንሰይመከ ቀሲሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ጸሎተ ሃይማኖት። ኦ ፍቅረ ማርያም ለቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እንተ ላዕለ ኩሉ ቤተ ክርስቲያን እንተ ሐዋርያት በትዕይንተ ካልጋር ካህና ብሂለነ ንሰይመከ ቀሲሰ ብሂለነ ንሰይመከ ቀሲሰ ብሂለነ ንሰይመከ ቀሲሰ ብሂለነ ንሰይመከ ቀሲሰ ኦ ፍቅረ ማርያም ንሰይመከ ቀሲሰ ላዕለ መስዋዕተ ስሙ ተሰምየ በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አብ ኀዜብ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኵልነ ቡሩክ እግዚአብሔር አብ ኀዜብ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኵልነ ስብሐት ወቅዱስ ቅዱስ ለኩሉ ጊዜ ወዘልፈነ ወለዓለሙ አሜን። ወእምዝ አልብሶ ኤጲስቆጶሰ ዘተሰይመ አልባሰ ክህነት። ይደልዎ ይደልዎ በሉ ይደልዎ ይገባዋል ይገባዋል። አክሲዮስ 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 አቡነ ዘበሰማያት ስለ ስራ ሁሉ እናመሰግናለን። ቅዱስ ስምህ እናመሰግናለን እናክብራለንም። አንተ ከእኛ ጋር ታላቅ ስራ ሰርተሃልና በአገልጋይህ በፍቅረ ማርያምን ጸጋና በረከትን ሀብትን አሳድረሃልና ቸር ሰው ወዳጅ ሆይ በትጋት ወደ አንተ እንለምናለን። የአንድነት ልብስ አድርግለት፣ የበረከት ልብስ አድርግለት፣ የክህነት ልብስ አድርግለት፣ የመንፈስ ቅዱስ ልብስ አድርግለት። በተቀደሰችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሂለነ ንሰይመከ ቀሲሰ ብሂለነ ንሰይመከ ቀሲሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ። አብ ወልድ መንፈስ ቅዱስ ሆይ ክብርና ጥላንተ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። የተሾመው ቄስ ወደ መስዋዕቱ ፊት ይስገድ፣ ኤጲስቆጶሱ እጁን ይሳለም። ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ አሜን። አቡነ ዘበሰማያት ኦሆየ አይምር መጠነ ክብረ ጽዋዬ ከድሉ ኮንከ ውእቱ ቅስና ዘወቱ ሀረብከ አብይ ምስጢርከ ዘሐዲስ ኪዳን በማዕረገ ትምህርት መፍቱዕ እንከ ከመ ተማሃቱ ትግበር ግብረ ሰናያተ ፈድፋደ እምነ ነገራት
ወተዘከረ ቃል ጴጥሮስ ሐዋርያ ዘጌ ወለደኒ ተሃቁ እምኔክሙ አስተቆ ምልሕቀ አን ካልእ ወሰማዕት ወተማሙ ለክርስቶስ ዛሃለወ ያስተርኢ በስብሐቲሁ ከመ ትኩኑ ስታፈር አዩ ሀለው ሀቤክሙ መሬቶ ለእግዚአብሔር ወዘተአቅቦሙ ትቅድሞሙ በኩረ አረበ ጽድቅ አንተ እግዚአብሔር ከመ አትሬም አላ በመላልብክሙ በትፍሥሕት አላይ ተደው ህዝቦ አላ ራያ ኩልክሙ ለመሬቱ ከመ ያስተርኢ ዲያብሎስ እርሱ አክሊለ ስብሐት ዘይጸመይ ርከሰኬ ከመ ታርብ አላ በክልኤተ ዘተአመን ከመቱ ከመ ትንሣእ አስቦ ለገብር ወጠቢብ ወምእመን ከመ ያስተጋብ ሕዝበከ በእንተ ነገረ ትምህርት ከመ ኀጣኒ ከመ ታርቅ ውሉዳን ወለመገበር ከዘንተ ርእሰከ ታድግ ወለይስ ይሰምዑከ ሁሉ በሰላም እግዚአብሔር ያህል ምስለ ኩልክሙ አሜን። እግዚአብሔር
የማቴዎስ ወንጌል ወደ መንግሥተ ሰማያት የምታገባን ወንጌል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ወፀውዖሙ ለአሰርቱ ወክልኤቱ አርዳኢሁ ወሀቦሙ ሥልጣነ ዲበ መናፍስት ርኩሳን ከመ ያዕጽእዎሙ ወይፈውሱ ድውያነ ወሕሙማነ። 12ቱ ደቀ መዛሙርት ጠርቶ በርኩሳን መናፍስት ላይ ሥልጣን ሰጣቸው፣ ያስወጧቸው ዘንድ ድውያንንም ሕሙማን ሁሉ ይፈወሱ ዘንድ። የ12ቱ የሐዋርያት ስማቸው ይህ ነው። መጀመሪያ ጴጥሮስ የተባለ ሲሆን ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስ፣ ፊልጶስ፣ በርቶሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስ የተባለ ልብድዮስ፣ የቃና ሰው ስምዖን፣ የአስያቱ የአስቆሮቱ ሰው ይሁዳ። ጌታ ኢየሱስ እነዚህ 12ቱ ሐዋርያትን ላካቸው፣ እንዲህ ብሎ አዘዛቸው። ወደ አሕዛብ መንገድ አትሂዱ፣ ወደ ሳምራ አገርም አትግቡ። ከእስራኤል ወገን ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግሥተ ሰማያትን ቀርባለች እያላችሁ አስተምሩ። ድውያንን ፈውሱ፣ ሙታንን አንሱ፣ ለምጻሞችን አንጹ፣ አጋንንት አውጡ። ያለ ዋጋ የተቀበላችሁን ያለ ዋጋ ስጡ፣ በልግስና የተቀበላችሁትን በልግስና ስጡ። በወዲያም ሰማይና ምድር ያልፋል፣ በጌታ ለደቀ መዛሙርቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በእንተ ስምዐ አናጉልስጢስ ወሶበ መጽአ ከመ ይሰምዕ አናጉልስጢስ ያይቁ በቅድመ ወሥዋዕት ዘይትከደን ቀሚሰ ከሲቶ ርእሶ ወያደግ ክሳዶ ወያማት የሁድ በግልአሁ ወሊቀ ዲያቆናትኒ እለ ሥጋሁ ካህናት ይጥቁ መጥቃ ወይሳለው ኤጲስቆጶስ ሌዊ ከቡነ ሰምዐ ከመድኅን ለዛቲ ስመት አቡነ በአማን ልዑት ለዛቲ ስመት ወእንደዚህ የንሥአ መቅረጽ ወይስር በአብታረ መስቀላት አሐዱ በደማሁ አሐዱ በማዕዝነ ርእሱ ናአኩቶ ለገባረ ሰናያት ላዕሌነ። ለእኛ በጎ ነገር ያደረገ ይቅር ባይ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን እናመሰግነዋለን። ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደሱ ተቀብሎናልና ጽንቶ ተቀብሎናልና እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚች በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉ የሚል አምላካችን እግዚአብሔር ጠብቀን ዘንድ ለመነው። ጸልዩ። አቡነ ዘበሰማያት ሁሉን የያዘ ጌታችንና የአምላካችን የመድኃኒታችን የክርስቶስ አባት ጌታ እግዚአብሔር ወይ በስራ ሁሉ እናመሰግናለን። ሰውረህናልና ረድተህናልና ጠብቀህናልና ወደ አንተ አቅርበህ ተቀብለናልና ጽንተህ ተቀብለናልና እስከዚህ ሰዓት አድርሰናልና እግዚአብሔር ይምረን ዘንድ በእኛ ላይ ይቅር ይል ዘንድ ሽለምኑ። ስለኛ ከቅዱሳን ጸሎት ልመና ይቀበል ዘንድ ሁልጊዜ በአማረ ነገር ብሩክ ከመሆን ምስጢር አንድነት እንቀበል ዘንድ የበቃ አድርጋቸው። ሁሉን የምትይዝ እግዚአብሔር አምላካችን ሆይ ለዚች መቅደስ አንባቢ ሆኑ ዘንድ እነዚህ ወጣቶች ኃይለ ማርያምና ኪዳነ ማርያምን በዚች ጉባኤ አገልግሎት ተቀብለው ጽድቅህን እንዲያስተውሉ አንተን በፍርሃት እንዲያገለግሉ አምላካችን ሆይ የቀዳሜ ሰማዕት የቅዱስ እስጢፋኖስን ማዕረግና ረድኤትን አድላቸው። ይህች አንባብነት ሹመትን ይሰጣቸው ዘንድ ንዋየ ቅድሳትን እንዲይዙ በፊትህ የከበረ አንባቢ እንዲሆኑ አስቀድሞ አንተ ከወደዱ ጋራ ከቸርነትህ እንዲያገለግሉ እንደ መላእክት የተፋጠኑ አድርጋቸው። ግብረ ገብነትን እንዲሰሩ አንተ ፍቀድላቸው። በመንፈስ ቅዱስ ሙሉዓንም አድርጋቸው። አብ ወልድ መንፈስ ቅዱስ ሆይ ከሁሉ ከእያንዳንዱ ክብር ስግደት ለአንተ ይገባ ዛሬም ዘወትር ለዘላለሙ አሜን። አቡነ ዘበሰማያት ሁሉን የምትይዝ የጌቶች ጌታ እግዚአብሔር ሁሉ ያለ አንተ የመጠችው ቁጥር ላይ ከመጥራት በፊት የምታውቅ አገልጋይህን ዕዝራ የመረጥከውን
ለሕዝብን ሕግን ያነብ ዘንድ ጥበብን የሰጠው አምላካችን እግዚአብሔር ሆይ እነዚህ ሁለቱ ወጣቶች አምላካችን ሆይ ባረካቸው፣ ጸጋና በረከትን አብዛላቸው። ብሄለን ንሰይመከ ዲያቆነ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ብሄለን ንሰይመከ ዲያቆነ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ወውልየ ዛቲ ማዕርገ ክህነት ሆይ ከሀበ ቀዳሜት ኢቲ ደልወከ ከመ ትምሃር በአሐዱ ምዕራፍ መጻሕፍተ ቅዱሳን ለአስተንፈሰ መንፈሰ እግዚአብሔር ወለተአመንከ ቦቱ ከመ ትገሥጽ ወዝንቱኒ ግብር አብይ ውእቱ ከመ ማኅቶት ዘይወርድ በመስኮት ከማሁ ይደልወከ ለዛ ትቀውሙ በዝንቱ ግብር ከመ ትምልኡ ለአሕዛብከ ሰማያን በዝንቱ ዘታነግሩ አንተኒ ኩን ዘእንበለ መክብሮ ባሕቱ አላ ተዘከር ከዘልፈ ቃለ እግዚአብሔር ዘይነቡ ወዘተወከፍከ መዓርገ ትልቅ አላ በሰናይ አስተሐይት ጸሎትከ ወይሰብኩከ እምዝንቱ ግብር አብ ወልድ ወመንፈስ ቅዱስ ሪኩሎ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አቤቱ የኃያላን አምላክ ሆይ ወደዚች አገልግሎት ክፍል ያመጣህን አንተ ነህ። የሰው ልብ የምታጸና ልቡናና ኩላሊት የምትመረምር አንተ ነህ። አቤቱ ስለ ብዙ ርኅራኄ ስማን፣ ከሥጋና ከነፍስ ክስፈቱን አንጻን። የኃጢአታችን የበደላችን እንደ ጥላ አጥፋልን። ለዚህ ጥናት ኪዳን አገልግሎት የተዘጋጀ የሆን ዘንድ ቅዱስ ስምህን በቅንነት እንሸከም ዘንድ ቅዱስና አምላካዊ የሆነ ምስጢረ ክህነትህ ጸንተው እንዲያገለግሉ ዘንድ አምላካችን እነዚህ ወጣቶችን ባረካቸው። የአንድነት ልቁና አድርግላቸው። የመንፈስ ቅዱስ ልቁና አድርግላቸው። ቀዳሜ ሰማዕት ቅዱስ እስጢፋኖስን ለማዕረገ ልቁና እንደመረጥ እነዚህ ወጣቶችን አምላካችን ምረጣቸው። በቤተ ክርስቲያን ትኩር እንዲሆኑ አምላካችን አንተ ምረጣቸው። ክብርና ምስጋና ለስም ይሁን፣ አሜን። አሁን አቤቱ ለቅዱስ ስምን ለመገዛትና ቅዱስ መሠዊያ ለማገልገል የተዘጋጁ ዘንድ በድምቀ ልቁና መጠራት በጎ አድርጋቸው። ብሄለን ንሰይመከ ዲያቆነ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ብሄለን ንሰይመከ ዲያቆነ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ጌታ ሆይ በስራው ሁሉ እናመሰግንሃለን። ቅዱስ ስምህን እናከብራለን እናመሰግናለንም። አንተ ከእኛ ጋር ታላቅ ስራ ሰርተሃልና በእነዚህ ወጣቶች በረከትን አሳድረሃልና ኃይለ አጋንንትን አርቅላቸው፣ መንፈስ ቅዱስን አቅርብላቸው። በቤተ ክርስቲያን እንደ መላእክት እየተፋጠኑ የሚያገለግሉ ጽድቅን በመስራት በማስተዋል እንዲሰሩ አምላካችን አንተ ፍቀድላቸው። በምሕረት ብዛት አገልጋይ እነዚህ ደቀ ዲያቆናት ነው እንዲሰሩ አምላካችን አንተ ምረጣቸው፣ ባረካቸው። በአገልግሎት ዘመናቸው ፍጹማን እንዲሆኑ አምላካችን አንተ ምረጣቸው። በኢየሱስ ክርስቶስ በጻድቅ ጽናት ይገባ ዛሬ ዘወትር ለዘላለሙ አሜን።
በአኗኗር ሁሉ ጊዜ አንድ የሆንክ አብ ወልድ መንፈስ ቅዱስ ሆይ ምስጋና ክብር ለቅዱስ ስምህ ይገባል። ለቅዱስ ቤተክርስቲያን ሰላም ጽን ይሁን አሜን። ኦ ወልዴተ ውህበት ለከ ዛቲ ቅድስት ማዕርግተ ይትንፍቀዲቁና ወፈጽሙን ከመልእክተከ ዘተጸዋዕከ ለቱ ወትተሉ ዲያቆነ ከመ ትኮን ወረዳዬ በገብረ ተልእኮ በከመ ወትኮን መትሮ ወለቀሲት ወለከ ይደሉ ከመ ዕቀ ኆኅተ ቤተክርስቲያን ትኢቲ ቤተክርስቲያን ኢይባ ውስተ እንስሳ አውከን አመናፍቅ ጊዜ ንጽሕት ተልእኮን ዘይጸር ዲያቆን ዘይልዩ በዝንቱ መካን ውስተ ክርስቲያን ወይነስ ምስጢረ ቅዱሳት ተስማሚ ወቱ ተአቅቦ ኆኅተ ወተአመንከ ከመ ትንሣኤ ንዋያተ ተልእኮ ወንተዚህ ለኩ በሐሳብ በክብር በከመ ገብር ጠቢቆ ምእመን ዘፈቀደ እግዚኡ ፍጡነ ይገብር አምላከ መንሥአ ፍሬ ጽዋየ ዋላዊት በእግዚእነ ኢየሱስ ክርስቶስ ዘወትረከ ምስሌሁ ስለ ቅዱስ መንፈስ ይእዜኑ ዘልፈኒ ወለዓለመ ዓለም አሜን። ጉድለታችንን የምትሞላ የጌታችን የኢየሱስ ክርስቶስ ጸጋ እንደራሱ ፈቃድና ለእግዚአብሔር አብና እንደ መንፈስ ቅዱስ ፈቃድ በፍርሃት በመንቀጥቀጥ ተወስኖ በተቀደሰችው በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሔለንን ሰየመከ ዲያቆነ ንሥአ መንፈሰ ቅዱሰ በተቀደሰችው በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሔለንን ሰየመከ ዲያቆነ ንሥአ መንፈሰ ቅዱሰ ንሥአ መንፈሰ ቅዱሰ ንሥአ መንፈሰ ቅዱሰ ንሥአ መንፈሰ ቅዱሰ አቡነ ዘበሰማያት ልጅህን በመከራ የመሰለውን የዲያቆናት አለቃ የሰማዕታት መጀመሪያ እንደ ቅዱስ እስጢፋኖስ በረከትና ረድኤትን አድላቸው። በመንፈስ ቅዱስ ሙሉዓን እንዲሆኑ አምላካችን አንተ ፍቀድላቸው። የአገልግሎት ዘመናቸው ባረክላቸው። የድቁና አገልግሎት ያለ ጽሪት ያለ ኃጢአት በፈቃድ ይፈጽሙ ዘንድ አምላካችን አንተ ባረካቸው። ብሩክ እግዚአብሔር አባዜ ኩሎ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽልኢ ወመንጽሔ ለኩልነ ብሩክ እግዚአብሔር አባዜ ኩሎ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽልኢ ወመንጽሔ ለኩልነ ስብሐት ወክብር ለስሉስ ቅዱስ ለኩሉ ጊዜ ዜናው ዘልፈኔው ለዓለመ ዓለም አሜን። ወንበል ኩልነ ጸሎተ ሃይማኖት ወእግዚኦ ነጽር ላዕሌነ ወላዕሌተ ብኮትከ ወአንጽሐነ ኩሉ ርሥዓት ወኩሉ ላዕሌከ ጸጋ መንፈስ ቅዱስ ላዕሌከ ይፈጽሙ ተድቁናሁ ዘእንበለ ኀቤት በቅድመ ለቀድሞ አፍቁረትከ ወይርከ ርኅራኄከ ምሕረት ክብር ወስግደት አብ ወወልድ ወመንፈስ ቅዱስ ይእዜኑ ዘልፈኔው ለዓለመ ዓለም አሜን። ወይቤት ኤጲስቆጶስ ገጽሩ መንገለ መራን ወኢተፈጽሞ ለዘተሰይመ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሔለነ ሰይመከ ዲያቆነ ንሥአ መንፈሰ ቅዱሰ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሔለነ ሰይመከ ዲያቆነ ንሥአ መንፈሰ ቅዱሰ ንሥአ መንፈሰ ቅዱሰ። ሁሉን የምትዝ ጌታ ሆይ በስራ ውስጥ እናመሰግንሃለን እናከብርሃለንም። አንተ ከእኛ ጋር ታላቅ ስራ ሰርተሃልና በእነዚህ ወጣቶችን በረከትን ረድኤትን አሳድረሃልና ቸርን ሰውን የምትወድ ጌታ ሆይ በትጋት ወደ አንተ እንለምናለን፣ ከአንተ እንሻለን። በምሕረት ብዛት እነዚህ ወጣቶች አምላካችን ባረካቸው። የአንድነት የስምምነት የመንፈስ ቅዱስ ልቁና አድርግላቸው። መንፈስ ቅዱስ በእነሱ ላይ አሳድር። ጸጋና በረከትን አብዛላቸው። ለቤተ ክርስቲያን እበይ እንዲሆኑ አምላካችን አንተ ምረጣቸው። አብ ወልድ መንፈስ ቅዱስ ሆይ ክብርና ስልጣን ላንተ ይገባል። ይደሉ ይገባቸዋል። አክሲዮስ አምላካችን ሆይ የበረከትና የአንድነት ልብስ አድርግላቸው። የስምምነት ልብስ አድርግላቸው። የመንፈስ ቅዱስ ልብስ አድርግላቸው። የክህነት ልብስ አድርግላቸው። ቀዳሜ ሰማዕት የድቁና ልብስ እንዳለበስከው አምላካችን ሆይ እነዚህ ሁለቱ ወጣቶችን አምላካችን ሆይ ጸጋንን ረድኤትን በሰውነታቸው አጎናጽፍ። አሜን።
በምሕረት ታላቅ በረራዬ በቸርነትህ ኡሪዮን አምላካችን እግዚአብሔር ሆይ በአንድ ልጅም የጌታችን በኢየሱስ ክርስቶስ ሰማያዊት ኢየሩሳሌም አጸናሃት። ለሁሉም ራስ የሆንክ አንተ ነህ። ጸጋንን፣ በረከትን፣ አንድነትን እነዚህ ወጣቶችን አድላቸው። ለቤተሰቦቻቸውን ጸጋና በረከት ይዘው እንዲገቡ አድርጋቸው። ከድቁና ማዕረግም ወደ ቅስና ማዕረግ አምላካቸውን እንዲያልፉ አትፍቀድላቸው። ኤጲስቆጶስ ዳግመኛ እንዲህ በል፣ ሰውን የምትወድ ጌታ ሆይ የእኛንም ኃጢአታችን ልመናን ብሎ ተቀበል። ባመጡ ሰዎች ምክርና ሀሳብ በመረመሩ ሰዎች ላይ መጎብኘት ለዲያቆናት እንዲሆኑ በተመረጠ በእነዚህ ወጣቶች ላይ ጸጋንን ረድኤትን አብዛላቸው። አሜን። አቡነ ዘበሰማያት እግዚአብሔር ምስሌኪ ሰዓሊ ወጸልይ ለሚመረተቃም ወርቂ ኢየሱስ ክርስቶስ እንግዲህ የራሳችን እጃችን ነው። እንግዲህ ዲያቆን አበበ በቅርብ ጊዜ አይኑ ይመለከት ነበረ። እንግዲህ ብርሃን የሚሰጥ አምላካችን ስለሆነ የነበረ ብርሃኑ አምላካችን እንዲሰጠው እንመኝለታለን። የእናንተንም ለዚህ ታቅማችሁ ለሱ በረከት የተሰበሰባችሁ መምህራን በሙሉ እግዚአብሔር ጸጋውን ያብዛላችሁ። አሁን ከዛሬ ጀምሮ የሄደንን ስል መቀቀሲሰ ለቅድስት ቤተክርስቲያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስም ተዋሕዶ ቤተክርስቲያን ስም የክህነት አገልግሎት በስርዓትን እፈጽማለሁ። የሕግ አበውን እጠብቃለሁ። የመልከ ጼዴቅን የአሮንን የዘካርያስን ስርዓትን እፈጽማለሁ። ስለዚህ ምስክሬ ልዑል እግዚአብሔር ነው። እግዚአብሔር ተወዳጅ ይቀራል። Ah
ሃሌሉያ ርእስኢ ሕዝበኪ ወቤተ አቡኪ That's it.
ብፁዕ አባታችን አቡነ መቃርዮስ የሀገረ ስብከታችን ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል፣ ቆሞስ አባታችን መላከ ስብሐት አባ ገብርኤል፣ ሊቀ ትጉሃን ቀሲስ ሽፈራው መላከ ሰላም፣ ቀሲስ ላቀ መላከ ሰላም፣ ቀሲስ መለስ፣ ሊቀ ጠበብት የኔታ ኪዳኔ፣ በዚህ የተገኛችው ዲያቆናት፣ ምዕመናን፣ ምዕመናት፣ ሕፃናት ጭምር በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? ያደረሰን ቅዱስ አምላክ እግዚአብሔር የተመሰገነ ይሁን። አስቀድሞ የእግዚአብሔር ፈቃዱ ሆነው በቤተ ክርስቲያናችን በግብረ ድቁና ከዛም በወንጌል ትምህርት በጣም በብዙ ያገለገለን ወንድማችን አሁን ደግሞ አባታችን ቀሲስ አበበን እግዚአብሔር አምላክ በዚህ አገልግሎት ስለጠራው ሁላችንም እግዚአብሔርን እንድናመሰግንለት መጠየቅ እፈልጋለሁ። አስቀድመን እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የበለጠ እንዲያገለግል በቤተ እግዚአብሔር ብዙዎችን ለንስሐ የሚጠሩ ሰውን የሚያጸና የወንጌልን ቃል በጸጋ እንዲዘሩ የአምላክ ፈቃዱ ይሆንልን። ደግሞ እዚሁ ተወልደው ያደጉ የቤተክርስቲያናችን አገልጋይ በብዙ ዘርፍ ያገለገለ ወንድማችን ነው። አሁንም ዶኪመንቶችን ከሲቲ የሚያስፈልጉ ነገሮችን ለማሟላት ከሰበካ ጉባኤ ጋር በብዙ እያገዘ ያለ ወንድማችን ኢንጂነር መስፍን ልጁ ዛሬ የዲቁና የክህነት ማዕረግ ተቀብሏል። ኢንጂነር መስፍን ቤተሰቡን ሁሉ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ማለት እንፈልጋለን። እግዚአብሔር የተመሰገነ ይሁን። ሌላው የወንድማችን ይፍሩ ልጅ ሳሚ፣ እሱም እንደዚህ በቤተክርስቲያናችን ሁለቱም በሰንበት ትምህርት ቤት በታዳጊዎች ትምህርት በኩል የሚሳተፉ ናቸው። ዛሬ እነሱ ሁለቱ አንድ ላይ ሆነው ሳሚና የኢንጂነር መስፍን ልጅ ኪዳነ ማርያም እና ኃይለ ማርያም ሁለቱም የዲቁና ማዕረግ በብፁዕ አባታችን አቡነ መቃርዮስ ተቀብለዋል እና የበለጠ እንድታገለግሉ የአምላክ ፈቃዱ ይሆንልን። የዛሬው በዓል የሐዋርያት ጥያቄ የተመለሰበት ጌታ ደግሞ ስለ ዳግም ምጽአቱና ስለ ዓለም ፍጻሜ በግልጽ ያስተማረበት ቀን እንዲታሰብ የአባቶቻችን ድንጋጌ አለ። በዓሉ ደብረ ዘይት ተብሎ ነው የሚጠራ። ወንጌል በተጻፈበት ጊዜ ደብረ ዘይት ተራራ ነው። ይህ ተራራ ደግሞ በወይራ ዛፍ ተሸፍኖ የነበረ ስለነበረ ከወይራ ዛፍ ደግሞ ዘይት ይዘጋጃልና ደብረ ዘይት ወይ ደብር ማለት ተራራ ነው። በዚህ ምክንያት ስያሜው የተራራው ስያሜ ይሆናል። ይህ የደብረ ዘይት ተራራ ጌታ ይህንን ህልቀተ ዓለምን በተመለከተ ስለ ዳግም ምጽአቱ፣ ስለ ዓለም ፍጻሜ ያስተማረበት ተራራ ብቻ አይደለም። ጌታ በዚህ ተራራም አድርጓል። ደግሞም በገጠር በከተማ ሲያስተምር ከዋለ በኋላ በዚህ በደብረ ዘይት ውስጥ በምትገኝ ተራራዋ ጋር ተያይዛ በምትገኝ በኤሌዮን በምትባል ዋሻ ያድር እንደነበረ የቤተክርስቲያን ታሪክ ያስተምረናል። በቤተክርስቲያን ይህ ታሪክ ተጽፎ እናገኘዋለን። ስለዚህ ይህ ተራራ የተለየ ተራራ ነው። ጌታም ትምህርቱን እንዳስተማረ ሁሉ በዳግም ምጽአት በደብረ ዘይት ተራራ ይገለጣል የሚልም ትምህርት አለ እና አሁን የደብራችን መዘምራን በጥሩ ሁኔታ
የዘመሩልን ያቀረቡልን ትምህርት ሁሉ ከዚህ በዓል ጋር የተያያዘ ነው። በግዕዝ ስለሆነ ትርጉሙን ሁላችን አልተረዳነው ይሆናል እንጂ የዓመት በዓል በዓመት አንድ ጊዜ የሚባል ቀለም ነው እና ቤተክርስቲያን ለሁሉ አዘጋጅታ ነው ያለችው እና በዚህ በዓል ሐዋርያት ከጸሎት በኋላ ከቤተ መቅደስ ሲወጡ የቤተ መቅደሱን ሕንፃ አይተው በጣም ተደነቁ ነው የሚለው። ተደንቀው ጌታ ሆይ አየኸው ይህ የሕንፃ ውበት የቤተ መቅደሱን ውበት አይተኸዋልን ብለው መደነቃቸውን በገለጹ ጊዜ ጌታ የመለሰው መልስ ነው። ቀጥሎ እንደ ርዕስ የመረጥነው ጥያቄ በሐዋርያት በኩል የተነሳው ምልክቱ ምንድን ነው ያሉበት ምክንያት ይህ ቤተ መቅደስ ይፈርሳል ብሎ ያላችሁ ብሎ በግልጽ አስቀምጦልናል። ካላደረጋችሁስ ቅጣት እንዳለ በግልጽ ተቀምጧል እና ዛሬ ብዙ ጊዜ ተጠይቀን የምናደርገው ስራ ሁሉ የታዘዝነው እኮ ነው። እኛ ማስታወስ ብቻ ነው ለእናንተ። ብዙ ብናደርግ እግዚአብሔር ስሩ ያለንን ነው የሰራነው። አድርጉ ያለንን ነው ያደረግነው። ኋላ እንዳናፍር ነው ቤተክርስቲያን ሁሌ መልእክት ደጋግማ የምታስተላልፈው። የነፍስ ስራዋ ይገለጣል ነው። ሁላችን በእግዚአብሔር ፊት እንቆማለን። የነፍስ ስራዋ መንፈሳዊ ስራ ማለት ነው። የሰው መንፈሳዊ ስራ ተግባሩ ይገለጣል። ይኸውም ለፍርድ ወይም ደግሞ ለምህረት ለይቅርታ ከሁለት አንዱ እድል ፈንታው እንዲሆን ያደርገዋል ነው። ስለዚህ ፈራጅ ማን ነው? ፈራጅ ማን ነው? እግዚአብሔር ነው። እያንዳንዳችን ዋጋችንን የሚሰጥ እግዚአብሔር ነው። እግዚአብሔር ነው። የእግዚአብሔርን ስራ እንዳንሻማ ጭምር ነው የዛሬው ትምህርት። ምን እንደሚሰራ እናውቅም። የእኛ ሚዛንና የእግዚአብሔር ሚዛን የተለያየ ነው። በእኛ ፊት እጅግ በጣም ጻድቅ የሆነ ሰው አቤት ብለን የምናደንቀው አቤት እርሱ እንደርሱ አዋቂ የለም የምንለው ሰው በእግዚአብሔር ፊት እኮ የተናቀ ሊሆን ይችላል። በእኛ ኃጢአተኛ ብለን ያልነው ስናየው የምንጸየፈው የምንንቀው ሰው በእግዚአብሔር ፊት ግን የከበረ ሊሆን ይችላል። የእግዚአብሔር ሚዛን የተለየ ስለሆነ ሰው እንደሚያይ አይደለም እግዚአብሔር የሚያየው። ሰው እንደሚፈርድ አይደለም እግዚአብሔር የሚፈርደው። የእግዚአብሔር ፍርድ ትክክል ናት፣ ፍጹም ናት። አንድ ጊዜ ትምህርት መካከል አንድ ሰው ምን ብሎ ጠየቀ? በጽሁፍ ነው የጠየቀ። ሰው ካየው ስለሚያስፈራው ብሎ ይመስለኛል። እና ሰዎች ሁሉ እኔ ሲያዩኝ በጣም ጻድቅ አድርገው ነው የሚቆጥሩ። እንደ እኔ ጸሎተኛ ያለ አይመስላቸውም። ለእግዚአብሔር ቅርብ ሆንኩ ይመስላቸዋል። የእኔ ህይወት ግን በፍጹም የተቃረነ ነው። የእኔ ህይወት የተለየ ነው። እነሱ ከሚያስቡት የተለየ ህይወት ነው የምኖረው እና ምን ይሻለኛል፣ ምን ትመክሩኛላችሁ የሚል ነው ጥያቄ። እንደዚህ ነው የእኛ ሚዛን የተሳሳተ መሆኑ የሚያስረግጥ ጥያቄ ነው እና ወገኖች ፍርድን ለእግዚአብሔር እንስጥ። እኛ የታዘዝነውን እንስራ ነው ዋናው። የታዘዝነውን የምንሰራ ከሆነ የእግዚአብሔር ጽድቅ ተጨምሮበት ማለት ነው። ይህ ስንል በስራችን ብቻ እንጸድቃለን አንልም። ክርስትና እንደዚህ አይነት ትምህርት የለውም። አምነን የምንሰራው ግን ለእግዚአብሔር ርስት ያበቃናል ብለን ነው የምናምነው። ስላመንን ስራ የለንም አንልም። ስራ ስላለን ደግሞ እምነታችንን አናጎልነው። እግዚአብሔርን አምነን ስራ ሰርተን ለርስቱ ለመንግስቱ እንበቃለን። የቤተ ክርስቲያን አስተምሮ እዚህ ላይ የተመሰረተ ነው። የምንጾመው ጾሙ ተብለን ታዘናል፣ እንጾማለን። ነገር ግን ስለ ጾምን ብቻ በእግዚአብሔር ፊት ክብርን ሞገስን እናገኛለን ማለት አይደለም።
ይህ ቢሆን ኖሮ ክርስቶስ ኢየሱስ ሰው መሆን ባላስፈለገው፣ ስለኛ መከራ መቀበል ባላስፈለገው ነበር። መውደቅ፣ መነሳት፣ መራብ፣ የኃጢአተኞችን ምራቅ መቀበል ባላስፈለገው ነበር። ነገር ግን እርሱ እኛን ምሉ ሊያደርገን ማለት ነው። ጽድቃችን የተሟላ እንዲሆን፣ ኃይል እንድናገኝ፣ ብርታት እንድናገኝ እርሱ እኛን ሆነ። በእርሱ የምናምን ሁሉ የዘላለም ሕይወት እንዲኖረን ነው ይህንን ያደረገው። አንድም ሰው እንዲጠፋ ስለማይፈልግ ነው አንድያ ልጁ ኢየሱስ ክርስቶስን ሰጥቶ ለርስቱ ለመንግስቱ የበቃን እንድንሆን አደረገን እና ጌታ ሲመጣ ጥያቄዎቹን ማሰብ ያስፈልጋል። ቀላል ጥያቄዎች ናቸው። ቀላል ነው ብለው ሌላ ሰው እንዲነግረን አያስፈልግም። በልቦናችን ያለ ነው። ነገር ግን ማሸነፍ ያለብን አንድ እውነት አለ። ይሄ ስስት ይኖርብናል፣ ይጎልብናል ብለን እንጨነቃለን። ብዙ ቢኖረንም ብዙ ሚሊዮን ያለውም ይጎልብኛል ብሎ ይጨነቃል። ጥቂት ያለውም ይጎልብኛል ብሎ ይጨነቃል። እና ከዚህ ራሳችንን ነፃ ማድረግ አለብን። እና ምልክቱ ተነግሮናል። ዛሬ በዓለም ዙሪያ ያለው የጌታ የመምጣት ምልክቶች ተብለው የተነገሩት ናቸው። ይልቁንም ሀገራችን ኢትዮጵያ፣ ሀገራችን አሁን ምልክቱ በአደባባይ የሚታይባት ሀገር ሆናለች። ሐሰተኞች ነቢያት ከተማውን ሙሉ ሞልተውታል። በአጃቢን የሚንቀሳቀሱ ፖሊስ ማርሽ ከፊታቸው እየዘመረ ነው የሚሄዱ ሐሰተኞች ነቢያት ይነሳሉ። ዓለም ፍጻሜዋ ልታገኝ ሲቃረብ አንዱ ምልክት ይሄ ነው። ሌላው ምልክት ደግሞ ጦር ነው። ወንድም ወንድሙን ይገላል። አሁን ክርስቲያን ክርስቲያኑን እየገደለ ነው። ኦርቶዶክሳውያን እርስ በርሳቸው እየተገዳደሉ ነው። ኢትዮጵያውያን እርስ በርስ እየተገዳደሉ ነው። ብዙ ጦርን የጦርን ወሬ ነው የምንሰማው። ሁሉ የሚዝት ሆነዋል ወገኖች። ይህ ሁሉ የፍጻሜው ምልክት ነው። ሌላም የተጠቀሱ አሉ። መጽሐፍ ቅዱስ ላይ በግልጽ ስለተቀመጠ ገብታችሁ አንብቡት። ጊዜውን ላለመውሰድ ብዬ ነው። አምላካችን እግዚአብሔር በመጣ ጊዜ በፊቱ ስንቆም እንዳናፍር ጥያቄዎቹን በአግባቡ የምንመልስ ሆነ እንድንገኝ የአምላካችን ፈቃዱ ይሁንልን። በዓሉን የበረከት በዓል ያደርግልን። ወስብሐት ለእግዚአብሔር። በዛሬ ዕለት የምትወዱትን ልጃችሁ ዲያቆን አበበ ዛሬ ግን ከዲቁና ማዕረግ ወደ ቅስና ማዕረግ ያለፈበት ስለሆነ ይቺ የመስቀል ስጦታ የደቡብ ሰበካ አስተዳደር ጉባኤ ነው ያበረከተለት። አሁን ለሱ እንሰጠዋለን። ይገባዋል። ስለሆነ ይገባዋል፣ 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 ይገባዋል። ይቺ መስቀል ያው ሰበካ ጉባኤ የሰጡ እግዚአብሔር ካንተ ጋር ይሁን። በእውነቱ ውድ ባለቤቱ እናመሰግንሻለን፣ እናከብርሻለን፣ እንወድሻለን። ይህ ማዕረግ ለእሱ ብቻ አይደለም፣ ያንቺ ጭምር ነው። የሰበካ አስተዳደር ጉባኤ ወደዚህ ማዕረግ እንዲመጣ ተባብራችሁ ላደረጋችሁት ልባዊ ምስጋናችንን እናቀርባለን። ከዛሬ ጀምሮ ዲያቆን የሚለው ተሰርዞ ቄሲስ አበበ ተብለህ እንድትጠራ መሆን ያለበት። እግዚአብሔር ካንተ ጋር ይሁን። ልጆች ለቁም ነገር ያውቃል። በጣም እናመሰግናለን። በተረፈ በዛሬ ዕለት እስቲ ጌታው ላይ ቀረብ ብሶ ለዚህ ነው ዛሬ እንደጎበዛቸው አውቃችኋል ልጆች የሱቁ አውቁ። ዛሬ እኮ የተናገራችሁት የቅዱስ ያሬድ ጣዕመ ዜማ ነው። ጸሎት እኮ ይህንን ያስተማረ ወንድማችን በጣም እንወደዋለን። አመሰግናለሁ። በጣም ጎበዞች፣ ጎበዝ ኢንተሌክት ናቸው።
የሰሜን አሜሪካ በሙሉታ አሸንፋቸዋል። የለምና ሰሙኒ ጋር ያሉት ማሚ ሚዘም የለም። ይሄ ግን ለዚህ ላበቃ በእውነቱ እንኳን ምስጋናችን በጣም እናመሰግናለን። ሰንበት ትምህርት ቤቱ ጠንክሮ እንዲበረታ ሰበካ ጉባኤው እየተነጋገረ ሰፖርት እንደሚያደርግለት እናምናለን። ከሰበካ ጉባኤ ጋር እየተነጋገራችሁ መልካም እንድትሰሩ በጣም 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 ቅዱስ ሲኖዶስ እናንተ ባየ እንደተመሰገነ ነበር። አሁን ቆሞያትና ዘሙ ምትባል የለም። ግማሽ በዚህ ግማሹ እየተሻፈፈ ነው። እነሱ ግን በስነ ስርዓት ልክ እኮ በቃ ጎደለ የገቡ የመሰለ ወይ ከሁን ከመዕፅ ተተከታው ማህዘማ እንተ ቶርፍ ያሉበት ጊዜ እናመሰግናለን። አመስግኑ ለምሰበች ጨባይ ለሰንበት ተማሪዎች ራሳቸው ለዘማሪ ነው። አመስግኑላቸው። ሁላችሁ ጋር ይሁን። ያበልሳችሁ ሁኔታ ቃል ወደ ጋር ትነጋገራላችሁ። ዝም ብሎ መንገድ እየተገዛ የሚመጣውን በመንገድ ላይ መሰራት ስላለበት እግዚአብሔር ይጠብቃቸው። በጣም ጎበዞች። አሁን እኮ ስተወልደ ያደጉ ልጆች ናቸው። እነዚህ የሚረከቧት ቤተክርስቲያን የዛሬ አበቦች የነገ ፍሬዎች ናቸው። ልጅ ማለት ነው። ለፍሬ ወጥታችሁ ቤተክርስቲያን እንድታገለግሉ አሁን ይዛላችሁ። እናመሰግናችኋለን። ሌላ ቅድም ተናገር ያለ ምግባረ ሰናይ ማለት ተወከፍ መባኦም ወደ አሃው ለነኒ ተወከፍ መባአነ ወቁርባነ የአእምሮ ህመምተኞች ስንል ምን ማለት ነው? ደብረ ሊባኖስን ያሉ ነው። አሁን ደብረ ሊባኖስ ስታውቁ ስጃችን አውጥ ነው። ደብረ ሊባኖስ ስታውቁ ደብረ ሊባኖስ ማታውቁስ ማታውቁት ደብረ ሊባኖስ አውጡት ግድ የለም ማታውቁት ሀገራችን ብታውቁ እግዚአብሔር ይፍቀድላችሁ። ወደ ደብረ ሊባኖስ ታጥቂያ ስታልፉ ምን ትባላለች? አጋር ልክ ወረድ ብሎ ቅዱስ አማኑኤል አለ፣ መድኃኔዓለምም አለ። በሙሉ እነዚህ መጻተኞች ከገበሬ ጋር ተሰብስበው አይሞላችሁ መናገር የማይችሉ ይህንን የእናንተ ያመር ነው። ቅዱስ ኪዳነ ምሕረት ምግባረ ሰናይ እየሄደ በየዕለቱ በየሰዓቱ ምግብ በእናንተ ሂዶ ይመግባቸዋል። ልክ መቄዶንያ እንደሚደረገው ማለት ነው። ሌላም ጌርጌሶኖን የሚባለው ከቁስጣን በላይ ያለው እዚያም እየሄዱ ይመግባሉ ማለት ነው። ሶስተኛ ደግሞ ለማን የተባላችሁ? አኩስም። የአኩሱም ደግሞ መነኮሳትና መናንያንን የተወሰነ ስጦታ በምግባረ ሰናይ ሄደው እያየናቸው ነው። ሚዲያው ያወራል፣ ይናገራል። ይሄ መልካም ስራችሁ እንዳይቋረጥ የምግባረ ሰናይ ስራዎች እንድትሰሩ እግዚአብሔር ይቀድላችሁ ነው የምንለው። በበጎ ተመላለሱ፣ ለሚጠይቋችሁ ነገር ጥሩ ነገር መልሱላቸው ማለታችን ነው። እግዚአብሔር ከሁላችን ጋር ይሁን። Yes,
Amigo,